ሀይ ዩቲዩብ እንዴት ናችሁ? እኔ ሳምሪ ይባላለሁ። እንኳን ወደ እኔ ዩቲዩብ ቻናል በሰላም መጣችሁ። ከብዙ ጊዜ በኋላ እንግዲህ ተመልሻለሁ። ዛሬ ደግሞ የመጣሁትኝ በሳቫና ቪዲዮ ነው። ሳቫና ጆርጂያ ከአትላንታ ከ2 እስከ 3 ሰዓት ርቀት ላይ የምትገኝ ናት። ወደዛ ሄደን እንግዲህ ዊክንዳችን እንዴት እንደምናሳልፍ አሳያችኋለሁ ማለት ነው። ከኛ ጋር ጥሩ ጊዜ እንደሚኖራችሁ ተስፋ አደርጋለሁ። እንግዲህ ኦልሬዲ ደርሰናል። ስንደርስ ዝናብ እየዘነበ ነበረ። ቀጣይ 2 ቀናቶች 3 ቀናቶች ጥሩ ስለሚሆኑ ችግር የለውም። ዛሬ ግን ያው በመጀመሪያ ስለ ራበን ምግብ ወደምንበላበት ቦታ እየሄድን ነው ማለት ነው። በዛውም ከተማዋን እያሳየናችሁ እሺ ውዶች ምሳ በልተን ተመልሰናል። ርቦኝ ስለነበረ መቅረጹን ረስቼው ነበረ። አሁን ግን ዝናቡ ስለቆመ ወርደን ዞር ዞር እያልን ነው። በጣም ደስ የሚል አየር አለ። የምናየውን እያያችሁ አብራችሁ እንድትቆዩ ጋብዛችኋለሁ። እሺ ውዶች አሁን ደግሞ ወደ ፎርሳይስ ፓርክ ሄደናል። እዛ ደግሞ ዞር ዞር ብለን ያለውን ነገር እናሳያችኋለን። በጣም የሚያምር ዋክ ለማድረግ የሚመች ቦታ ነው። ሳቫና በጣም ብዙ ሀውልቶች፣ ብዙ ታሪኮች አሉባት እና እዚህ ደግሞ ዞር ዞር እያለን ያለውን ነገር እናሳያችኋለን። እናንተም ደግሞ አብራችሁን ቆዩ። ከዛ በፊት ግን ልጆች ፕሌይግራውንድ አይተዋል። እዛ ገብተን ትንሽ እናጫውታቸውና ቀሪውን ደግሞ ዞር ዞር እያለን እናሳያችኋለን። አብራችሁን ቆዩ። እሺ ውዶችዬ ከብዙ ዙረት በኋላ ወደ ሆቴል ሩማችን ተመልሰናል። ሆቴል ሩማችን እቺ ነው የምትመስለው። ብዙም የተካበደ ነገር የላትም። ሆቴል ሩም ቱር ልስጣችሁና እመለሳለሁ።
እሺ ውዶችዬ እንግዲህ ልጆቼና ባለቤቴ የፈለጉት ፒዛ ነበረ። እኔ ደግሞ ከክሮገር ሱሺ አገኘው፣ እሱን ገዛው። ልጆቼ ወተት ይወዳሉ። ወተትና ውሃ ያዘን ማለት ነው። እና ራታችንን ከበላን በኋላ እኔ ትንሽ የምሰራው አሳይመንት አለኝ፣ ተማሪ ነኝ። እሱን ከጨረስን በኋላ እንግዲህ ወደ መኝታችን እንሄዳለን። እናንተ ጋር ጠዋት እንገናኛለን። እሺ ውዶች ይሄ ደግሞ ጠዋት ነው። ሆቴላችን ከፍሪ ብሬክፋስት ጋር ነው የሚመጣው። እሱን በልተን ወደ ዳውንታውን እየሄድን ነው። እዛ ደግሞ ዞር ዞር እያለን እኔ እሺ አሁን ደግሞ ወደ ኤርፎርስ ሙዚየም እየሄድ ነው። የኔ ልጆች በጣም ከአውሮፕላን ሄሊኮፕተር መኪና ጋር በጣም አብሰስድ ናቸው። ስለዚህ ይወዱታል ብለን ስላሰብን ወደዛ እየሄድን ነው ማለት ነው። እናንተም እንግዲህ እዩትና መምጣት ስትፈልጉ ምናልባት ልጆች ካላችሁ ወይም እናንተ ራሱ እንደዚህ አይነት ነገር የሚመቻችሁ ከሆነ ያው አይታችሁ እናንተም ዲሳይድ ታደርጋላችሁ ማለት ነው። እኔ ብዙም የሙዚየም ሰው አይደለሁም፣ ግን ልጆቼ ይወዱታል ብዬ የማስበው ከሆነ እሄዳለሁ። ያው ግዴታ ስለሆነ እንደውም ሞር ልጆች ሲኖራችሁ እነሱ ኢንጆይ የሚያደርጉትን ኮንሲደር እያደረጋችሁ ነው የምትሄዱት። እና እንግዲህ ይሄ አንደኛው የሚወዱት ቦታ ስለሆነ እዛ ሄደናል ማለት ነው። ውስጥ ምን እንዳለ እናንተም እንድታዩ ጋብዛችኋለሁ። And the bases in the UK, 2,000 planes in a single day. 2,000 planes that could strike wherever the enemy most in its industrial heartland. In the factories and steel mills, shipyards and railways, munitions plants and oil refineries. In the places that make guns, shells, tanks. I apologize, and I'm going to be real honest with those. We're going to come to that.
All right, so that's how they solve the problem. Suppose it. እሺ ውዶቼ ዛሬ ደግሞ ሁለተኛ ቀናችን ነው። በጠዋት ወደ ዶልፊን ቱር ወጥተናል። እዛ ያለንን ጊዜ ደግሞ አብራችሁን እያያችሁ እንድትቆዩ ጋብዛችኋለሁ። It is almost 50% larger, almost. They're about 400 feet longer, but only 10 feet taller. Yeah, we almost. So to put in perspective, what a TEU is, we have between 150 and 200 resident dolphins. They're here year-round. We do this year-round. They are mammals. They breathe air like humans. They bear live young like humans. They can dive down to 1,000 feet. They can swim 35 miles per hour in short bursts. And they can hold their breath for 12 to 15 minutes at a time. Now, much to everyone's እሺ እዚህ ጋር ደግሞ ዶልፊን ቱሩን ከጨረስን በኋላ አዘልዬ ወደ ባስ ቱር አስገብቻቸዋለሁ። በባስ ደግሞ ዞር ዞር እያለን ከተማውን እናያለን። እናንተም እንግዲህ እያያችሁ እንደምታዝናኑ ተስፋ አደርጋለሁ። Those downspouts weigh about 120 pounds. Notice on the left, this is a monument honoring our founder, General James Edward Oglethorpe, 9.5-foot tall bronze monument. Left, this beautiful four-story stucco home, this is where Julia Gordon Lowe was born. Today, this is the national headquarters for the Girl Scouts of America. You often see Girl Scouts having pictures made there on the steps. And on the right, the tallest steeple. You may recognize that steeple as you glance up at it. Is it in the opening scene of the movie Forrest Gump? This is the steeple with a feather cage. A young lady set us down beside. እሺ እንግዲህ በመጨረሻም ሶስተኛ ቀናችን የመጨረሻ ቀናችን ወደ ቤት የምንመለስበት ቀን ነው። እንዳያችሁት ወደ ታይቢ ቢች ሄደን ጠዋት ላይ ጥሩ ጊዜ አሳልፈን ወደ ማታ ጉዟችንን ወደ ቤታችን አድርገናል። እናንተም እዚህ ድረስ አብራችሁ ይሄን ከቆያችሁ በጣም ላመሰግናችሁ እወዳለሁኝ።
እንግዲህ የዛሬው ቪዲዮ ይሄንን ይመስል ነበረ። እኔን ማበረታታት ከፈለጋችሁ ሰብስክራይብ ብታደርጉ በጣም ነው ደስ የሚለኝ። ሌላ ጊዜ እንድመለስ ሌላ ነገርም እንድሰራ ስለሚያበረታታኝ ማለት ነው። እንግዲህ የዛሬው ቪዲዮ ይሄንን ይመስል ነበር። በሌላ ቪዲዮ እስክንገናኝ ድረስ ደህና ሁኑ።